ለሀገር የሚያዝኑ የኢትዮጵያን ሕዝብ የሚያገለግሉ ቀለም፣ ዘር፣ ጎጥ፣ ሃይማኖት ሳይለዩ ሰውን ሁሉ አዝነው የሚያገለግሉ አባታችን ሲያስተምሩ በጣም ደስ ነው የሚለኝ። ልቤ ክፍት ብሎ ነው ማዳመጣቸው። እኔ በህይወት የዘመን ለመጀመሪያ ጊዜ የመንግስት ቢሮ የሄድኩኝ ይሄን ፕሮጀክት ይዤ ነው። ሄጄ አላውቅም። በምስራቅ በምዕራብ ይገባም አላውቅም። ፖለቲከኛም ተዋውቄ አላውቅም። ያሰባችሁ ሌሎች የእምነት ተቋማትም ካላችሁ ህዝብን የሚጠቅም ሆኖ እስከተገኘ ድረስ እኛ ለመስጠት ዝግጁ ነን። ሀብታሞቻችን ውጭ ሀገር የሚሄዱት እንደው ለሕክምናው ብቻ ሳይሆን ለሴፍቲያቸው እያሉም ስለሆነ ባለስልጣኖችም ጭምር ማለት ነው። የእነሱንም ብር ብናስቀረው ብለን ነው። ኦርቶዶክሳዊ የሆነ ሰው ከዚያም በላይ ኢትዮጵያዊ የሆነ ሰው የምናፈራበት ማዕከል ነው ያሉት። ታላቅ ሀገራዊ ኃላፊነት ነው ይሄ። ለቤተ ክርስቲያንም ለሀገርም ሰው ለመፍጠር ነው። ሰው መፍጠር የእግዚአብሔር ዓላማው ስለሆነ በዚህ ምክንያት ሆስፒታሉን መስርተናል። ሀገራችን የምትፈልገው እንደዚህ አይነት ደግ፣ ለሀገራቸው ለህዝባቸው ፍጹም አገልጋይ ታማኝ የሆኑ ሰዎችን ነው። በሱስ የጠፉ ወጣቶችን ወንድሞቻችንን ከሱስ ሪከቨሪ አድርገው አገግመው የሚፈወሱ የጠየኳቸው የፕሮጀክቱን ሀሳብ ሲነግሩኝ አንድ ጥያቄ ብቻ ነው የጠየኳቸው። ባለብዙ አገልግሎት ወደር የሌለው የመጀመሪያው ሆስፒታል የመጋቢት ቂርቆስ ዕለት ክቡር ርዕሰ መስተዳድሩና ቦርዱ እንደፈረሙ ሰማሁ ማለት ነው። እንደ እውነቱ ለመናገር ይሄ በመንግስት መሰራት ያለበት ነው። በመንግስት መሰራት ያለበት ነው። ያንን የኢትዮጵያ ስልጣኔ መልሰን ኢትዮጵያ ውስጥ የመድኃኒት ምርምር እንግዲህ ታውቃላችሁ፣ በሀገር በዓለም አቀፍ ደረጃ የኢትዮጵያ ሰው እየሄደ የሚታከምበት ሀገር ንገሩኝ እስኪ ያለ ብዙ ሰው የሚሄድበት በመሬቱ በመስጠትና ባለመስጠት አይደለም። የመሬቱ ባለቤቶች እኛው ሁላችን ነን። እውነት ይህንን ላደረጋችሁ በጣም እናመሰግናችኋለን። የድህነታችን መሰረት፣ የእውቀታችን መሰረት፣ የማንነታችንና የፍጻሜያችን መሰረት ሰው ለማድረግ በዘመኑ የገጠመንን ፈተና ሁሉ ተጋግዘን ለማለፍ ሰው ለማውጣት የዚችን ሀገር ፍቅር፣ አንድነት፣ ሰላም ኢትዮጵያ የምትባል ታላቅ ሀገር ሰው ክቡር ነው። ይመንም አይመንም የሰው ልጅ ክቡር ነው። እኛ ደግሞ የእምነቱ ተከታዮች እና ከዚያም ውጭ ያለን ሰዎች በንጹህ ህሌናና በንጹህ ልብ ሁሉንም ነገር በመልካም መመልከትን መልመድ መቻል አለን። ብፁዕ አቡነ አብርሃም የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ብፁዕ አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ብፁዕ አቡነ ኤልሳ የስዊድን እና የስካንዲኔቪያን ሀገራት ሀገረ ስብከት እና የቅዱስ ሲኖዶስ አባል፣ ብፁዕ አቡነ ዘካርያስ የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ የተከበሩ አቶ ሲሳይ ዳምጤ የአማራ ብሔራዊ ክልላዊ መንግስት የአማራ ብሔራዊ ክልላዊ መንግስት መሬት ቢሮ ኃላፊ፣ ታላቁ መምህር ርዕሰ ሊቃውንት አባ ገብረ ኪዳን ግርማ የጣና ቂርቆስ አንድነት ገዳም የአራቱ ጉባኤ መምህር እና የዛሬው የመሰረት ድንጋይ የተቀመጠለት ታላቅ ሆስፒታል የሀሳብ አመንጭና የበላይ መሪ፣ የውቢቷ ባህር ዳር ከተማ አስተዳደር አፈ ጉባኤ ዶክተር ጌትነት እውነቱ፣ ምክትል ከንቲባ አቶ አስሜ ብርሌ፣ አቶ ሞላ ሁሴን የባህር ዳር ከተማ አስተዳደር ብልጽግና ፓርቲ ጽሕፈት ቤት ኃላፊ፣ የተከበራችሁ በዚህ ፕሮግራም የተገኛችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ወጣቶች እና አጠቃላይ እንግዶቻችን እንኳን ወደ ውቢቷ ጣናንና አባይን መሰረት አድርጋ ለተመሰረተችው ከተማችን ጽዱና አረንጓዴ ውብ የሰው ልጆች መርጠዋት የሚዝናኑባት የሚኖሩባት ከተማ እንኳን በደህና መጣችሁ፣ እንኳን ለዚህ ዕለት አደረሰን፣ እንኳን ደስ አላችሁ ማለት እፈልጋለሁ። ዛሬ ያስቀመጥነው የመሰረት ድንጋይ አንጋፋ የሃይማኖት መሪዎቻችን፣ ብፁዓን ሊቃነ ጳጳሳት፣ አንጋፋ መምህራን፣ የከተማችንና የአካባቢው ነዋሪዎች በአንድ ላይ ሆነን ስናከብር እና ስናስቀምጥ የመሰረት ድንጋዩን ባህር ዳር እና
ጣና ልዩ ምስጢር ያለበት ቦታ መሆኑን አባታችን አባ ገብረ ኪዳን ሲያስተምሩን እውነትም አንዳንዶች እንዳሉት ተመራማሪዎችም እንደሚነግሩን የገነት መገኛ ይሄ አካባቢ ነው፣ የደሼት ሰፈር ይሄ ነው፣ የአራራት ተራራም በዚህ ሰፈር ነው ብለው የሚነግሩን ጥንታዊነት እና የሃይማኖት መሰረት ያለው አካባቢ በመሆኑ በጣም ትልቅ ደስታ፣ ኩራት ተሰምቶኛል። ዛሬ ይህንን የሕክምና ሆስፒታል ስናስቀምጥ የመሰረት ድንጋይ የተቀመጠበት ዓላማና የሆስፒታሉ አመሰራረት የአባቶቻችን አርቆ አሳቢነት፣ የሀገር ተቆርቋሪነት፣ ለወገን ተቆርቋሪነት፣ ዘር፣ ቀለም፣ ሃይማኖት ሳይለዩ ለሰው ልጆች ሁሉ የሚያስቡ መሆናቸውን የሚያሳይና በትክክልም ለወገን ተቆርቋሪ አሳቢ አባቶች አሁንም ያሉ መሆኑን የሚያሳይ ልብን የሚያሞቅ የሚያኮራ ተግባር ሆኖ አግኝተነዋል። በመሆኑም ይሄ ሆስፒታል እንዲገነባ ጥያቄ ሲቀርብ የባህር ዳር ከተማ አስተዳደር እንዳሉትም ሲናገሩ ለመጀመሪያ ጊዜ ከባለስልጣን ቢሮ የመጣሁት እዚህ ቢሮ ነው ብለው ነግረውኛል። ዛሬም ደግመውታል። እኛም የጠየኳቸው የፕሮጀክቱን ሀሳብ ሲነግሩኝ አንድ ጥያቄ ብቻ ነው የጠየኳቸው። በትክክል ይህንን መፈጸም ይቻላል? እውን ማድረግ ይቻላል ወይ ነው የጠየኳቸው ጥያቄ ነበረው። በመሬቱ በመስጠትና ባለመስጠት አይደለም። የመሬቱ ባለቤቶች እኛው ሁላችን ነን። እኛ ለማስተዳደር ስልጣን ይሰጠን እንጂ የሁላችን ሀብት የጋራ ሀብታችን ነው። ታደርጉታላችሁ ወይ ነው። በእግዚአብሔር ፍቃድ ይሆናል፣ እንግዲያው እኛ ምንችለውን እናደርጋለን ነበር መልሱ። ይህን መሰረት በማድረግ የባህር ዳር ከተማ አስተዳደር ለመጀመሪያ ጊዜ የጠየቁን 10 ሄክታር መሬት ነው። 10 ሄክታር መሬት ሳንጨምርም ሳንቀንስም 10 ሄክታር መሬት ነው የፈቀድንላቸው። አይ ይሄ የፈቀዳችሁልን ቦታ አውሮፕላን ማረፊያው አካባቢ በመሆኑ ለህሙማን አውሮፕላን ሲነሳና ሲያርፍ ድምፅ ሊኖረው ይችላል፣ ለመሰረተ ልማትም ቅርበት ባለው ቦታ ፈልጋችሁ ስጡን አሉ። ሁለተኛ ከንቲባ ኮሚቴውና ቦርዱ ቁጭ ብሎ አይ በዚህ ምክንያት ይሄ ሆስፒታል ልናጣው አይገባም፣ ይሄ የሀገር ሀብት ነው። ባህር ዳር ከተማ የቱሪዝም ከተማ ናት። አንዱ የሜዲካል ቱሪዝም ነው አንዱ ዓላማችን። የዚህን ደግሞ መሰረቱን ለመጣል እያስቀመጡት ስለሆነ ይሄን ከተማችን እና አካባቢው ሊጠቀምበት ይገባል። ከዓላማውም አኳያ ወደር የሌለው በኢትዮጵያ የመጀመሪያው ሆስፒታል ነው የሚሆነው። ባለብዙ አገልግሎት ወደር የሌለው የመጀመሪያው ሆስፒታል ዘመናዊን ከመንፈሳዊ ጋር ሊሰራ የሚችል። ስለዚህ ይህንን ማድረግ አለብን ብለን ቁጭ ብለን እንደገና ብለን ስንል እዚህ አካባቢ ለምን አናደርገውም ብለን ተነጋገሩ። ባለሙያዎቻችን፣ ኃላፊዎችን መሬት ፈልጉ ስንል ይሄ አካባቢ አለ አሉ። አይ ይሄ አካባቢ ለዚህ ይሆናል፣ ለዚያ ይደረጋል፣ ከተማ አስተዳደሩ ወደ ሊዝ ወስዶ እንደዚህ ቢያደርገው እንደዚያ ቢያደርገው ከፍተኛ ገንዘብ ያገኝበታል ብለንም አላልንም፣ አልተናገርንም። ይሄንን ይሆናቸዋል ወይ የሚለውን ብቻ ነው ያረጋገጠው። እንደሚሆን ስናረጋግጥ ያለምንም ልዩነት አሁን አባታችን እንደገለጹት በቦርዱም በከንቲባ ኮሚቴ ውስጥ ያለ ሰው የሃይማኖት ልዩነት የዘር የእንዲህ የሚባል ነገር ሳይኖረው በአንድ ድምፅ በባለቤትነት ነው የተፈጸመው። እንደተባለውም
እንደተባለውም የክልሉ ኢንቨስትመንት ቦርድም አይቶ በፍጥነት ነው ጉዳዩን ለመላክ ጥረት የተደረገው። እኛም ከመጣ በኋላ እውነት ለመናገር ልዩ ትኩረት ሰጠን የሚያስፈልገውን ነገር ሁሉ ስብሰባ አቋርጠን ወጠን ጭምር ነገሮችን ለመፈጸም ችለናል። ስለዚህ ይሄ ታላቅ ሆስፒታል የሚያሳየው መንግስትና እምነቶች፣ ሃይማኖቶች ለአንድ ዓላማ ለአንድ ህዝብ የቆምን መሆናችን ትልቅ ማሳያ ነው። ትልቅ ማሳያ ነው። እንደ እውነቱ ለመናገር ይሄ በመንግስት መሰራት ያለበት ነው። በመንግስት መሰራት ያለበት ነው። መንግስት እየሰራም ነው። በእርግጥም መንግስት እየሰራ ነው። ነገር ግን ደግሞ ይሄ የሃይማኖት ተቋማት በዚህ ልክ ትልቅ ራዕይ አንግበው ሲመጡ የመንግስትን የህዝብን ሸክም ሊያቀል የሚችል ለመንግስት ብቻ ሳይሆን ለዜጋ ትልቅ ትርጉም ያለው እኛ እንደ መንግስት ትልቅ ክብርና ቦታ የምንሰጠው ነው። ዜጎችም እያንዳንዳችን ለዚህ ትልቅ ክብር ልንሰጠው ይገባል። እውነት ይህንን ላደረጋችሁ በጣም እናመሰግናችኋለን። ሁሉም ሃይማኖቶች እንዲህ አይነቱን የሰው ልጆችን ሰው ፍለጋ እንዳሉት አባታችን ሰው ለማድረግ በዘመኑ የገጠመንን ፈተና ሁሉ ተጋግዘን ለማለፍ ሰው ለማውጣት የዚችን ሀገር ፍቅር፣ አንድነት፣ ሰላም ኢትዮጵያ የምትባል ታላቅ ሀገር፣ ገናና ሀገር፣ ታላቅ ታሪክ ያላት ሀገር ማስቀጠል የምንችለው ሰው ሲኖር፣ ሀገርን የሚመራ ሀገርን የሚያስተባብር ትውልድ ሲገነባ ነው። ትውልድን ለመገንባት ታስቦ ጭምር ነው። እውነት ለመናገር በጣም ደስ የሚል አገላለጽ ስለሰማሁ እኔ አባታችን ሲያስተምሩ በጣም ደስ ነው የሚለኝ። ልቤ ክፍት ብሎ ነው የማዳመጣቸው። ምክንያት ኦርቶዶክሳዊ የሆነ ሰው ከዚያም በላይ ኢትዮጵያዊ የሆነ ሰው የምናፈራበት ማዕከል ነው ያሉት። ታላቅ ሀገራዊ ኃላፊነት ነው ይሄ። ሀገራችን የምትፈልገው እንደዚህ አይነት ደግ ለሀገራቸው ለሕዝባቸው ፍጹም አገልጋይ ታማኝ የሆኑ ሰዎችን ነው። እውነት ለመናገር የኢትዮጵያ ኦርቶዶክስ ቤተክርስቲያን አንጋፋ፣ ቀደምት፣ ዓለም አቀፋዊ ለሀገራችን ደግሞ መሰረት ናት። ለኢትዮጵያ መሰረት ናት። መሰረት ሁና እንድትቀጥል ግን ልክ አባ ገብረ ኪዳን እሳቸውን የመሰሉና እሳቸው በአራቱም አቅጣጫ የጠሯቸው የጉባኤ መምህራን ትውልዱን መቅረጽ ላይ የሚያደርጉት ርብርብ ተጠናክሮ ሊቀጥል ይገባል። ትውልድ መቀረጽ አለበት። አባቶቹን የሚመስል ታሪክ የተቀበለ የአባቶቹን ታሪክ የሚሸከም እንደ አባቶቹ ደግሞ ታሪክ የሚሰራ ትውልድ ያስፈልጋል። ይሄን ትናንትን ዛሬንና ነገን የሚያስተምር ሰው ሲኖር ነው የሚሆነው። የሚያሳውቅ ሲኖር ነው። አሁን የጎደለንን የሚሞላ ሲኖር ነው። የሚመክር የሚያስተምር ያስፈልገናል። አሁን ያስፈልገናል እና ብፁዓን አባቶች ይህን እሴት መጠበቅ ያስፈልጋል። በሺህ ዓመት የተገነባ ነው። እንግዲህ ከክርስቶስ ልደት በፊት ጀምሮ የተመሰረተውን
መሰረት ማጽናት ያስፈልጋል። መጠበቅ ያስፈልጋል። ለዚህ ደግሞ መደማመጥ፣ አንድነት ያስፈልጋል። መከባበርም ያስፈልጋል። እናንተ ስትከባበሩ ስናይ እኛም ከእናንተ እንማራለን፣ እናንተን እናከብራለን። እኛን ደግሞ መሪዎቹን የሚያከብር ትውልድ ይፈጠራል። እናንተን የሚያከብር ትውልድ እኛን የሚያከብረናል። ለዚህ ምሳሌ መሆን ያስፈልጋል። ቤተ ክርስቲያን ምሳሌ መሆን መቻል አለባት። የእምነት ተቋማት ምሳሌ መሆን መቻል አለባቸው። የምናያቸው ለዚህ የማይመጥኑ ክብር የሚነኩ የአንድ ግለሰብ አይደለም፣ አንድ አባት፣ አንድ መሪ ባልሆነ መንገድ ሲገለጽ ክብሩ የሚነካው አንድ ሰው አይደለም። ክብሩ የሚነካው ብዙ ነው። ለዚህ ሲባል ማስተዋል ያስፈልጋል። ማስተዋል ሚስጥሩ ሳይገባ ቀለል ብለን ለማቃለል የምንፈልግ ካለን ማስተካከል ያስፈልጋል። ይሄን ማድረግ ደግሞ ከናንተ አብነታዊ የሆነ ነገር ያስፈልገናል። ምሳሌዎች እንድትሆኑ እንፈልጋለን። እናንተ የሐዋርያት ምሳሌዎች ስለሆናችሁ ይሄንን እንፈልጋለን። እኛ ደግሞ የእምነቱ ተከታዮች እና ከዚያም ውጪ ያለን ሰዎች በንጹህ ሕሊናና በንጹህ ልብ ሁሉንም ነገር በመልካም መመልከትን መልመድ መቻል አለን። ዛሬ ያየነው የኦርቶዶክስ እምነት ተከታይ ብቻ አይደለም። እዚህ ያለ ሌላ ሁሉም እምነቶች አሉ። ለመልካም ነገር አንድ ሆነን የቆምነው ተሰባሰብን እኮ። ሁልጊዜም በዚህ መልክ መመላለስ ያስፈልገናል። በዚህ ጉዳይ አንድ ሆነን እያለን በጥቃቅን ጉዳይ ግን እንድንለያይ የሚፈልጉ ደግሞ ድንበር፣ ወንዝ ምናምን አጥር የሚፈልጉልን ሰዎች ደግሞ ፈጣሪም ልብ እንዲሰጣቸው እንለምንላቸዋለን። ይሄ ያስፈልገናል። ስለዚህ ይህንን ዛሬ መሰረት ድንጋይ ያስቀመጥነውን በተጀመረበት መንገድ ዳር ማድረስ ያስፈልጋል። መተባበር ያስፈልጋል። የባህር ዳር ከተማ አስተዳደር ይህን ቦታ ሲሰጥ እንዲከፍሉ የተደረገው እዚህ ቦታ ላይ ለባለ ይዞታዎች የይዞታ ባለቤቶች ካሳ ብቻ ነው። እንደሌላው እንደ ባለ ሀብቱ ፈርመን ስንሰጥ ሊዝ መክፈል ነበረባቸው። እኛ ሊዝ ሳትከፍሉ ካርታ አንሰጥም አላልንም። ወደፊትም የከተማ አስተዳደሩ የሊዝ ክፍያና ሌሎች ጉዳዮችን ሆስፒታሉ ተሰርቶ ስራ ውሎ የሆነ ደረጃ እስከሚደርስ ድረስ በትብብር አብረን የምንሰራ መሆኑን በሌላ መልኩ ለሆስፒታሉ ግንባታ አሁን እንደነገሩን ከሆነ መንደር ነው ምን መሰረት ብለውናል። የሰጠናቸው ደግሞ 30,000 ካሬ ሜትር ነው። ስናስበው ይህን ሁሉ መንደር የሚሰሩት ከሆነ መሬት እንዳያንሳቸው ብለን አስበናል እና ምን ማለት ነው እዚህ አካባቢ ሌላ ቶሎ አምጥተን ቦታውን አስይዘን መሄጃ እናሳጣቸው ማለታችን። ጊዜውን ጠብቆ ደግሞ እነሱ ጥያቄ ሲያቀርቡ የሚሆነውን እናደርጋለን፣ በትብብር እንሰራለን። ይሄ የኛ ኃላፊነት ጭምር ስለሆነ ነው። ምናልባት ይህንን ስንናገር እንዲያው እነዚህ ሰዎች
ምን ለስጋው አደላ አይነት ሐሳብ እንዳይኖር ወየው ሆስፒታል ለመገንባት ያሰባችሁ ሌሎች የእምነት ተቋማትም ካላችሁ ህዝብን የሚጠቅም ሆኖ እስከተገኘ ድረስ እኛ ለመስጠት ዝግጁ ነን። አሁንም ትምህርት ቤት ጠይቃችሁን አልከለከልንም። ምንም ጠይቃችሁን አልከለከልንም። ይህንን እንድታደርጉ እኛ እናበረታታችኋለን። የሚጠበቅብንን ደግፋችኋለን። ሌሎችንም እንደዚህ ነው መሆን ያለበት። እንደዚህ ነው መሆን ያለበት። ለእምነት የሰጠናችሁን ለእምነት እንድታደርጉ፣ ለእምነት ለአምልኮ ቦታ፣ ለቀብር የሰጠናችሁን ለቀብር እንድታደርጉ፣ ልማት የምታለሙ ከሆነ ደግሞ ጠይቃችሁን የልማት ቦታ እንሰጣችኋለን። ስለዚህ ለሁሉም በራችን ክፍት መሆኑንም ጭምር መናገር እፈልጋለሁ። ስለዚህ የከተማ አስተዳደሩ ትብብራችን አጠናክረን እንቀጥላለን። በዚህ ብቻ ሳይሆን ነገ ከነገ በኋላ የሚያስፈልጉ ከዲዛይን ማማከር፣ ማጽደቅ እና ይህንን ቦታ ንጹህ አድርጎ መስጠት፣ በሌላ መልኩ ደግሞ የሚያስፈልጋችሁ ለግንባታ የሚያስፈልጋችሁ የተፈጥሮ ማቴሪያል ድንጋይ፣ አፈር እንደዚህ የመሳሰሉት ነገሮችን በተመሳሳይ የሚቸግራችሁ ነገር ካለ ማሽነሪም ተሽከርካሪም እያገዝናችሁ ይሄ ስራ በተፋጠነ ጊዜ እንዲሰራ ድጋፋችን ተጠናክሮ የሚቀጥል መሆኑን ላረጋግጥላችሁ እፈልጋለሁ። ይሄ የተለመደ የዘወትር ተግባራችን ነው፣ ደግሞም እናደርገዋለን። በሌላ መልኩ መጨረሻ ማመስገን የምፈልገው በተለይ ታላቁን መምህር ርዕሰ ሊቃውንት አባ ገብረ ኪዳንን በጣም በልዩ ደረጃ ማመስገን እፈልጋለሁ። ሐሳቡን የታሰበበት መንገድ እና ተግባራዊ ሊደረግ እና ሊሰራበት የታሰበበት መንገድ የፕሮጀክት ማስተባበሪያ ጽሕፈት ቤታቸው፣ በሌላ መልኩ ደግሞ በጣም ደስ ያለኝ ነገር በዚህ ፕሮጀክት ዙሪያ ፕሮፌሰሮች፣ ዶክተሮች፣ የተለያዩ ምሁራን ከየትኛውም ክፍል ኦርቶዶክስ በመሆናቸው በአንድ ላይ በአንድ ጥላ ስር ተሰባስበው የሚሰሩት ነው። ይሄ በጣም ትልቅ ነገር ነው። ለበጎ እንደዚህ ማስተሳሰር ማሰባሰብ በጣም ትልቅ ነገር ስለሆነ ይህንን ተግባሮትን አጠናክረው እንዲቀጥሉ አደራ ማለት እፈልጋለሁ። በዚህ ጊዜ መሬቱን ከኛ ጋር ጠየቃችሁ ጊዜ ጀምሮ ብዙ ሰዎች ይደውሉልኛል፣ ብዙ ሰዎች ያሳስቡናል እና ያለው ትብብርና መስተጋብር በጣም የሚገርም ነው። ብዙ ሐኪሞች እና ሌሎች ግለሰቦች በዚህ ውስጥ ያላችሁ አስተዋጽኦ በትንሹም ስለማውቅ ይህንን አስተዋጽኦአችሁን አጠናክራችሁ እንድትቀጥሉ እስከ መጨረሻው እንድትዘልቁ ለማሳሰብና ለማመስገንም ጭምር ነው። የከተማችን ነዋሪዎች፣ የአካባቢው ነዋሪዎች ዛሬ እንዳሳያችሁት ከዚህ በኋላ ይሄ ፕሮጀክት የከተማችን አዲስ መልክ ነው። አዲስ መልክ በሆነው በዚህ አዲስ አስፋልት 54 ሜትር የሚሰፋ አዲስ መንገድ ነው። ይሄ መንገድ ከአዲሱ መንገድ አዲስ ሆስፒታል ነው እየተገነባ ያለው። የአካባቢው ሰዎች ይህንን በባለቤትነት ጠብቃችሁ ተንከባክባችሁ ግንባታው ተጠናቆ ስራ እስከሚደርስ ድረስ ከጎናቸው ሆናችሁ አብራችሁ እንድትሰሩ ባለቤት እንድትሆኑ ዛሬ እንግዳ ለመቀበል እንደተጋችሁት ሁሉ ሁልጊዜም ከነሱ ጎን እንዳትጠፉ አደራ ለማለትና ለማሳሰብ እፈልጋለሁ። የባህር ዳር ወጣቶች ለበጎ ነገር የሚቀድማችሁ የለም። ዛሬ የሚያሳያችሁን ይህንን ነው። ይሄን መልካም
ባህሪያችሁን ለበጎ ነገር የመትጋት ለበጎ ነገር ግንባር ቀደም የመሆናችሁን ለሰላም ለአንድነት ዘብ የምትኮኑ የከተማችን የጀርባ አጥንት ስለሆናችሁ ይሄ ሆስፒታል ለዛሬ ብቻ ታይታችሁ እንዳትጠፉ ከጎናቸው ሁናችሁ እንድታስተባብሩ አደራ ለማለት ነው። አመሰግናለሁ።